ይሁን። ስለተሰጠን ጸጋ ስላገለገላችሁን ሰዎች ስለነበረን መልካም ጊዜ እግዚአብሔር የተመሰገነ ይሁን። ቅድም እንደተባለው ዛሬ በእኛ በኢትዮጵያውያን እና በምስራቃውያን አብያተ ክርስቲያናት የፓልም ሳንዴ ነው። የጌታችን የኢየሱስ ክርስቶስ ወደ ኢየሩሳሌም የገባበትን ጊዜ የምናስብበት ጊዜ ነው። በኢትዮጵያ፣ በግሪክ፣ ራሽያን፣ አርሜኒያን ጠቅላላ እነዚህ ኢስተርን ቸርች የተባሉት ዛሬ ፓልም ሳንዴ ነው። እንደገና ደግሞ በዚህ በዌስተርን ደግሞ ዛሬ ኢስተር ነው። ቢግ ሴሌብሬሽን የተለያዩ ካላንደሮች ቤተክርስቲያን አላት። ይህ የሆነበት ምክንያት የመጀመሪያው የቤተክርስቲያን ጉባኤ በኒቂያ አርዮስን ለማውገዝ በተሰበሰበበት ጊዜ እነዚህ በዓላት ኮንፈርምድ ሆነው መቼ እንደሚከበሩ ብዙ የታወቀ ነገር አልነበረም። ምክንያቱም ጌታ ሲነሳ ዛሬ ያለን ሞደርን ካላንደር አልነበረም። ሲወለድም እንደዚህ አይነት ካላንደር አልነበረም። የሚታወቁ ቀናቶች አልነበረም። ዘ ኦንሊ ቲንግ የኢስተርን ጊዜ ለማወቅ መቼ አካባቢ እንደሆነ ለማወቅ የሚረዳው የአይሁድ ፋሲካ የነበረበት ሲዝን ስለነበረ ወይም ወቅት ስለነበረ በዛ ነው። ስለዚህ ከዛ ሲዝን እንዳይወጣ ነው በዛ የተሰበሰቡት የመጀመሪያው የኒቂያ ጉባኤ የቤተ ክርስቲያን መሪዎች በዚህ ሲዝን እንዲሆን ከፉል ሙን በኋላ 2 ዊክስ በመቁጠር ከኢስተር ማነው ከአይሁድ ፋሲካ በኋላ እንጂ በፊት እንዳይሆን አድርገው የደመደሙት። ከዛ ለብዙ ሺህ ዓመታት የቤተ ክርስቲያን አከባበር አንድ ነበረ። ዌስት እና ኢስት የሚል ነገር አልነበረም። ኢቨን አፍተር ኢስት እና ዌስትም በ1094 ዓመተ ምህረት ሴፓሬት ካደረጉ በግሬት ስኪዝም በሚባለው ጊዜ ሴፓሬት ከተጀመረ በኋላ አንድ ነበረ። ግን የካቶሊክ ፖፕ ግሪጎሪ የተባለ ሰው ከዚህ ከሉናር ካላንደር ውጭ የሆነውን ሶላር ካላንደርን የመከተል ነገር ስላስተዋወቀ ይህ ልዩነት ከዛ ጊዜ ጀምሮ እንዲፈጠር ሆኗል። ለዚህ ነው የግሪጎሪያን ካላንደር የሚባለው ከዚህ ሰው ስም የመጣ ነው። እና ትንሽ ባክግራውንዱን እንድናውቅ ብዬ ነው። በዓላት ኢየሱስ ሲነሳ በዚህ ቀን ነው ብለው ማንም የሚያውቀው የለም። የተወለደበትንም የሚያውቀው የለም። ግን ኢምፖርታንት የሆነ ነገር ስለሆነ ነው በቸርች ውስጥ የምናከብረው። እና የተለያየበትን ምክንያት የሁለቱ ክፍለ ዓለማት አብያተ ክርስቲያናት ምክንያት ይሄ እንደሆነ በጥቂቱ እንድናይ ብዬ ነው። ስለዚህ ዛሬ የፓልም ሳንዴይን እናከብራለን። የሚቀጥለው ሳምንት ደግሞ ከኛ ከምስራቃውያን አብያተ ክርስቲያናት አካል ስለሆንን በኢትዮጵያዊነታችን አብረን ኢስተርን በዛን ቀን እናከብራለን። የጌታ ምራት አብረን ይኖረናል። ለዛሬ የተመደበውን ክፍል እናነባና ወደ እግዚአብሔር ቃል እንሄዳለን። የዛሬ የወንጌላችን ክፍል ሉቃስ ምዕራፍ 19 ከቁጥር 41 ጀምሮ ያለው ይሆናል። ልማዳችን ቆመን ክፍሉን ካነበብን በኋላ በጥቂቱ የእግዚአብሔርን ቃል እዚህ ቀን የሚሆነውን እንሰማለን። የሉቃስ ወንጌል ምዕራፍ 19 ከቁጥር 41 ጀምሮ እስከ 46። ሲቀርብም ከተማይቱን አይቶ አለቀሰላት፣ እንዲህ እያለ ለሰላምሽ የሚሆነውን በዚህ ቀን አንቺስ እንኳ ብታውቂ፣ አሁን ግን ከዓይንሽ ተሰውሯል። ወራት ይመጣብሻልና ጠላቶችሽም ቅጥር ይቀጥሩብሻል፣ ይከቡሻል፣ በየበኩሉም ያስጨንቁሻል። አንቺንም በአንቺም ውስጥ የሚኖሩት ልጆችሽን ወደ ታች ይጥላሉ። በአንቺም ውስጥ ድንጋይ በድንጋይ ላይ አይተው የመጎብኘትሽን ዘመን አላወቅሽምና። ወደ መቅደስም ገብቶ በእርሱ የሚሸጡትን የሚገዙትንም ያወጣ ጀመር። እሱም ቤቴ
የጸሎት ቤት ይሆናል ተብሎ ተጽፏል። እናንተ ግን የወንበዴዎች ዋሻ አደረጋችሁት አላቸው። ዕለት ዕለትን በመቅደስ ያስተምር ነበር። ነገር ግን የካህናት አለቆች እና ጻፎች የሕዝቡን ታላላቆች ሊገድሉት ይፈልጉ ነበር። የሚያደርጉበትንም አጡ። ሕዝቡ ሁሉ ሊሰሙት ተንጠልጥለውበት ነበርና። አሜን። እግዚአብሔር ሆይ እናመሰግንሃለን ስለተሰጠን ስለዚህ ጸጋ፣ አዲስ ቀን፣ አዲስ በረከት እናመሰግንሃለን። ሁላችንንም ደግሞ ጠብቀህን በሰላም እዚህ አብረን እንድንገናኝ ከዚህ ማዕድም እንድንካፈል ይህንን ጊዜ ስለሰጠህን ተመስገን። እግዚአብሔር ሆይ አሁን ደግሞ በተሰጠን ጸጋ ውስጥ ማየት የሚገባንን እንድናይ እግዚአብሔር ሆይ የሚመራንን እግዚአብሔር አምላካችን ሆይ ተስፋ የሚሆነንን ኃይል የሚሆነንን ይህንን የእውነት የተስፋ የጥበብ ቃል እንድንሰማ እንድትረዳን እንለምንሃለን። ጊዜውን ሁሉ አንተ ተረከብ። በጌታ በኢየሱስ ክርስቶስ ጌታ ይባርካችሁ። ይህ በዚህ ስፍራ በሉቃስ ወንጌል ላይ ብቻ ተጽፎ የምንመለከተው ታሪክ የተከናወነው በዚህ በፓልም ሳንዴይ ቀን ነበር። ምዕራፉን በሙሉ ሉቃስ 19 ስትመለከቱ ቅድም ወንድማችን ቄስ ብርሃኑ እንዳነበበው ጌታ ኢየሱስ ክርስቶስ ደቀ መዛሙርቱን ልኮ በቤተ ፋጌና በደብረ ዘይት አካባቢ አህያ እንዲያመጡለት ያለውን ሁሉ ታሪክ እዛ ትመለከታላችሁ። የሆሳዕና ወይም ደግሞ የፓልም ሳንዴይ ፕሮሴሽን ወይም ደግሞ ሂደት የጀመረው ከደብረ ዘይት ተራራ ላይ ነው። ደብረ ዘይት በጣም ትልቅ ተራራ አይደለም፣ ግን ከኢየሩሳሌም ጋር ትይዩ ያለው ከኢየሩሳሌም ከተማ ውጭ ያለ ኮረብታ ነው እና ደስ በጣም የሚገርማችሁ ልክ ማውንት ኦሊቭ ጋር ሆናችሁ ስትመለከቱ ኢየሩሳሌም በትክክል ቁጭ ብሎ ሁሉ ነገር ይታያቸው። የድሮ ኢየሩሳሌም ማለት ነው። ያ ወል የሆነው በግንብ የተከበበው ከተማ በመሃሉ ያ በፊት መቅደስ የነበረው አሁን ግን መስጊድ የሆነው ዶሙ በደንብ እያብለጨለጨ ይታያል። ከዛ ሆኖ ነበረ ኢየሱስ ክርስቶስ ኢየሩሳሌምን የሚመለከተው። እንደገናም ስትመለከቱ ዛሬም ቢሆን ከዛ ከደብረ ዘይት ተራራ ላይ ሆናችሁ ስትመለከቱ በጣም ነው የሚያምረው። በጣም ዋይት ሪፍሌክት የሚያደርግ ከርቀት ሆኖ ስትመለከቱት በጣም አትራክቲቭ የሆነ ትንሽ ከተማ ነው። የማማር ደስ የሚያሰኝ የተከበበ በሚያምር ግንብ የተከበበ የተለያዩ ትላላቅ በሮች ያሉት ከተማ ነው እና ብዙ ጊዜ በየዓመቱ ስለምንመለከተው የሆሳዕና ወይም ደግሞ የፓልም ሳንዴይ ዲቴል ታሪክ ባክግራውንዱን ብዙ መናገር አልፈልግም። ግን ኢየሱስ ክርስቶስ በአህያ ውርንጫ ላይ ተቀምጦ ወደ ኢየሩሳሌም ከዛ ከማውንት ኦሊቭ ወይም ከደብረ ዘይት ተራራ እየቀረበ ወደዚች ከተማ ሲደርስ ሰዎች ይዘምራሉ። የዘንባባ ዝንጣፊ ይዘው ያውለበልባሉ። ሆሳዕና በጌታ ስም የሚመጣ የተባረከ ነው እያሉ ይዘምራሉ። ሆሳዕና ማለት ትርጉሙ ሆሺና ከሚለው ከዕብራይስጥ ቋንቋ የመጣ ነው። ትርጉሙ ምን ማለት ነው? ሴቭ አስ ናው ማለት ነው። ሕዝቡ ከነበረባቸው ትልቅ በርደን ከነበረባቸው ትልቅ ችግር ከሮማን ኤምፓየር የተነሳ ወይም ደግሞ የራሳቸው መሪዎች
ከሮም ኤምፓየር ጋር ኮንስፓየር በማድረግ ከፈጠሩባቸው እጅግ ትልቅ የሆነ የሶሳይታል ፖለቲካል ካልቸራል ጫና የተነሳ ከዚህ የሚያወጣቸው ምን ይጠብቁ ነበረ? መሲህ እንደ ተስፋ ቃሉ ይጠብቁ ነበረ። they thought that was the moment ያ ጊዜ አሁን ስለመሰላቸው ይህንን የጥንት ዝማሬ በመዝሙረ ዳዊት ላይ የሚገኘው መዝሙረ ዳዊት ምዕራፍ 19 ላይ ያለውን አሁን አድነን የሚለውን ጩኸት እየዘመሩ በጌታ ስም የሚመጣ የተባረከ ነው የአባታችን የዳዊት መንግስት when things were really good when things were really beautiful ዛሬ ግን ያ የለም። ስለዚህ አሁን ይህ ያድነናል እንደገና ወደዛ ይመልሰናል እያሉ ይዘምሩ ነበር። ግን የሚገርማችሁ ነገር ጌታ ኢየሱስ ክርስቶስ ወደ ኢየሩሳሌም እየቀረበ ወደ ከተማይቱ ሲቀርብ ይላል ለመግባት በቀረቡ ጊዜ ህዝቡ ቢዘምሩ እልል ቢሉ ቢያጨበጭቡም ቢደሰቱም ትልቅ ሁካታ ቢሆንም ጌታ ግን distressed ሆኖ he was sad. He was so distressed. In the midst of this celebration, in the midst of all this commotion, በዚህ ሁሉ ውስጥ ምን አደረገ ይላል? ወደ ከተማይቱ በቀረበ ጊዜ አያትና ምን አደረገ ይላል? በጣም ጥቂት ቦታዎች ነው ኢየሱስ ክርስቶስ ያለቅስ። በዮሐንስ ወንጌል ለአልዓዛር ሲያለቅስ እንመለከታለን። አሁን እዚህ ስፍራ ላይ ሲያለቅስ እንመለከታለን። ሌላ ቦታ ነው። ይሄን የምልበት ምክንያት how much it was really tough on his heart በልቡ በስሜቱ በኢሞሽኑ ትልቅ ዲስትረስ የሚፈጥር ነገር ነበር። ከሩቅ ቆንጆ ነበረች ኢየሩሳሌም፣ ሲቀርባት ግን የምታስለቅስ ነበር። ከሩቅ ስትታይ አትራክቲቭ የሆነች ከተማ ነበር። እየቀረበ ግን ሲመጣ ውስጧ ያለውን ነገር ሲያይ ማልቀስ ጀመረ። ጌታ ኢየሱስ ክርስቶስ ለሰላምሽ የሚሆነውን ነገር ባወቅሽ ኖሮ፣ አሁን ግን ምን ሆኗል? ከአንቺ ከዓይንሽ ተሰውሯል። ኢየሩሳሌም ጌታ ኢየሱስ ክርስቶስ ያለቀሰላት ከተማ፣ ኢየሱስ ክርስቶስን ያስለቀሰው ሁኔታ ግንቡና አጥሩ፣ ቤቱ፣ መቅደሱ አይደለም። ኢየሩሳሌም ሪፕሬዘንት የሚያደርገው ነገር ነው። ኢየሩሳሌም it was representing the people in it, the leaders in it, the religious people in it, especially ኢየሩሳሌም በሪሊጂየስ በሃይማኖታዊ ማንነቷ የምትታወቅ፣ መስዋዕት የሚሰዋባት፣ ሕጉ የሚተረጎምባት፣ ጻፎች ፈሪሳውያን ሁሉ ተሰብስበው ብዙ ዲስከስ እና ዲቤት የሚያደርጉባት ከተማ ናት። የካህናት አለቆች ያሉባት ከተማ ናት። የተከበረች ከተማ ናት። ልክ ኢኩይቫለንት ቱ the Vatican City today. ቫቲካን ሲቲ ጋር ስትቀርቡ ወገን ሌላ ዓለም የገባችሁ ነው የሚመስለው። It's so beautiful. Everything is so beautiful. በስንት ሺህ ዘመን ውስጥ ያለ ሃይማኖታዊና ፊሎዞፊካል የሆኑ ሌየሮች፣ ትራዲሽናል የሆኑ ሌየር ኦፖን ሌየር፣ ሌየር አፖን ሌየር የምትመለከቱት እንደዛ አይነት አላችሁ። በዛን ዘመን ኢየሩሳሌም እንደዚህ ነበረች። The center of religion, the center of teaching, the center of knowledge, the center of tradition, the sacrifice, and everything. ግን ጌታ ኢየሱስ ክርስቶስ ወደ እርሷ በቀረበ ጊዜ
በአድናቆት አላያት፣ በሐዘን ነበር ያያት። ኢማጂን ኢየሱስ ክርስቶስ ብዙ ጊዜ ወደ ኢየሩሳሌም አይመጣም ነበር። ብዙ ከኢየሩሳሌም ጋር አሶሲየትድ የሆነ ታሪክ የሚነግረን የዮሐንስ ወንጌል። ሌሎቹን ወንጌላት ስትመለከቱት ኢትስ ዘ ፈርስት ታይም the synoptic gospels, the three gospels, Matthew, Mark and Luke, the synoptic gospels ከሌላ ሶርስ የተገኙ ስለሆኑ አጻጻፋቸው አንድ አይነት ነው። የዮሐንስ ወንጌል ብቸኛ የሆነ ታሪክ ነው ያለው። እሱ የተለየ ራሱ የሆነ ታሪክ አለው። ግን ልላችሁ የፈለኩት ብዙ በኢየሩሳሌም ቦታ አይሆንም ነበር። ምንም እንኳን እንደዛ አይነት አትራክሽን ቢኖራትም ኢየሩሳሌም፣ ኢየሱስ ግን በገሊላ፣ በቅፍርናሆም፣ በናዝሬት እነዚህ በጣም ሎሪ የሆኑ ከተሞች ናቸው። You can't find people who are sophisticated in philosophy, in leadership, in religion. You find people who are fishers, farmers, traders. Just daily ላይፋቸውን የሚኖሩ ሰዎች። በጣም የሚገርማችሁ ደግሞ ምን ነበሩ? ለኢየሱስ ክርስቶስ ኦፕን ነበሩ። ቤታቸው ይበላ ነበር፣ ቤታቸው ይጠጣ ነበር፣ ከእነርሱ ጋር ሃንጋውት ያደርግ ነበር። But these, the people in Jerusalem, but the reason Jesus was weeping, we wept ነው የሚለው ቃል ስንመለከት፣ አለቀሰ የሚለው ቃል ያቀል ነው። wept, weeping ማለት ምን ማለት ታውቃላችሁ? ዲፕ የሆነ ሐዘን ሲሰማችሁ። ማልቀስ ማንም ሲያለ ልጆችም ያለቅሳሉ፣ ቶያቸውን ሲቀሙ አይደለም። ግን ልጆች ዊፕ አያደርጉ፣ just cry። አደልት የሆነ ሰው ግን ሲያለቅስ he wept or she wept ሲል ምን ማለት ነው? ዲፕ የሆነ ሊገለጽ የማይችል ፔንፉል የሆነ ሲቃ ማለት ነው። እንደዚህ አይነት ሲቃ ማለት እንደዚህ አይነት ለቅሶ ነው ጌታ ኢየሱስ ክርስቶስ ያለቀሰው። ቅድም እንዳልኩት ኢየሩሳሌም ሪፕሬዘንት የምታደርገው እነዚህን አይነት ሰዎች፣ እነዚህ አይነት ሁኔታዎች እንደሆነ እንመለከታለን። እነዚህ እናያለን የሚሉ ሰዎች፣ አዋቂዎች ነን የሚሉ ሰዎች፣ መሪዎች ነን የሚሉ ሰዎች፣ በእግዚአብሔር ስም የሚወጡና የሚገቡ ሰዎች ከዓይናቸው ብዙ ነገር ተሰውሮ ነበር። የሚያዩት ነገር ትክክለኛውን ነገር ሳይሆን ሮንግ የሆነውን ነገር ነበር። ዓይኖቻቸው የተከፈቱት እነሱ ለሚወዱት ነገር ነበረ እንጂ በእግዚአብሔር በቃል ላይ አልነበረም። And this was accumulating year after year, time after time. And it was leading them to a disastrous consequence. በጣም መጥፎ ወደሆነ ውጤት እየመራቸው እንደነበረ አላወቁም። ዓይን ሲታወር ከባድ ነው። ከሁሉ በላይ ደግሞ የልብ ዓይን ሲታወር ከባድ ነው። ፊዚካል ዓይናቸው የታወሩ ሰዎች የልባቸው የበራ ብዙ አሉ። ከሚያይ ሰው በላይ ብዙ መልካም ነገርና ትልቅ ነገርን የሚያደርጉ ሰዎች ብዙ አሉ። የሚገርመው ግን እናያለን የሚሉ ልባቸው የታወረ ሰዎች ኢየሱስ እንዳላቸው ወይም እናያለን ትላላችሁ፣ ነገር ግን ልባችሁ ታውሯል። ለዚህ ነበር ጌታ ኢየሱስ ክርስቶስ በዚህ በፓልም ሳንዴይ፣ በዚህ በሆሳዕና ሴሌብሬሽን፣ በዚህ ብዙዎች በዙሪያው ከሐዋርያቱ ጀምሮ እየዘመሩና ደስ እያላቸው ባለበት ሰዓት ሲያለቅስ ነበር። ከሁሉ በላይ እግዚአብሔርን የሚያሳዝን ነገር ወገኖች የልብ መታወር ነው። የልብ ዓይነ ስውርነት ነው። ልባችን ደግሞ በአንዴ አይታወርም። ጥቂት በጥቂት ቀስ እያለ ሕሊናችንን ደር እያደረግንና እየሸጥን በዛ እግዚአብሔር በሰጠን ሕሊና እግዚአብሔር በፈጠረልን ልብ ፈንታ ምድራዊ ነገሮችን ስንወድ፣ ገንዘብን ማምለክ ስንጀምር፣ ራሳችንን
ሴንትራላይዝ አድርገን ማየት ስንጀምር ፓወርን ኪፕ ለማድረግ ማንኛውንም ነገር ለማድረግ ወደኋላ ማለት ሳንችል ስንቀር የዛን ጊዜ ልባችን እየታወረ ይሄዳል። ዳዊት ለዚህ ነው የልቤን ዓይኖች አብራ ያለ። ለዚህ ነው በንስሐ በእግዚአብሔር ፊት ሲጸልይ ምናል አምላክ ጌታ ሆይ ቅዱስ መንፈስህን ከኔ አትውሰድብኝ። ነገርማችሁ ይህ ሰው ንጉሥ ነው። ንግስናዬን አትውሰድብኝ ማለት ይችል ነበር። ዙፋኔ፣ ገንዘቤን፣ ጦሬን ማለት ይችል ነበር። that is nothing። ልቡ የበራለት የተነካ ሰው he doesn't care about those things. The only thing he cares the sensitivity of the spirit. Amen. The spirit, that the dwelling place of that holiness, that ethical way, that understanding of right thing from the wrong. የኢየሩሳሌም ሲቹዌሽን ዛሬ የዘመናችን ሲቹዌሽን ይመስላል። ብዙ ስብከቶች አሉ፣ ብዙ ጩኸቶች አሉ፣ ብዙ ዝማሬዎች አሉ፣ ብዙ ጭፈራዎች አሉ። But how does God or Jesus look at us? እንዴት ነው እግዚአብሔር የሚያይ? ምክንያቱም እግዚአብሔር በቀረበ መልኩ ነው የሚያይ። ኢየሱስ ክርስቶስ ወደ ኢየሩሳሌም እየመጣ አጠገቧ ሲደርስ ክሎዝ ሲሆን ነው። ከዲስታንስ የምታምር ብትሆን ሲቀርቧት ግን ነበረች። የምታሳዝን ስፍራ ነበረች። የምታሳዝን ወደ ጥፋት እየሄደች ያለች ከተማ ነበረች። ስለዚህ ኢየሩሳሌም የምታስለቅስ ነበረች። ለሰላምሽ የሚሆነውን ነገር ዛሬ አንቺ እንኳን መታወቂያው ሊካይሽ ተሰውሯል። እነዚህ የኢየሩሳሌም መሪዎች፣ እነዚህ በዚህ ስፍራ የተቀመጡ ሰዎች፣ እግዚአብሔርን እናውቃለን የሚሉ ሰዎች የእግዚአብሔር መንግስት ምስጢርና መንገዱ፣ የእግዚአብሔር መንግስት አካሄዱ ምን እንደሆነ አንደርስታንድ ነው ማድረግ ሲገባቸው በጌታ በኢየሱስ ክርስቶስ የመጣው የእግዚአብሔር መንግስት፣ በጌታ በኢየሱስ ክርስቶስ የተገለጠው የእግዚአብሔር አካሄድ ሊገባቸው አልቻለም። ኢየሱስ ክርስቶስ የእግዚአብሔር መንግስት ሪፕሬዘንቴሽን ነበረ። ይህ ሪፕሬዘንቴሽን የሚያስተምረው ባልንጀራህን እንደ ራስህ ውደድ፣ not only that, even your enemies. Love your enemies. Forgive those who did hurt you. That was the principle of the kingdom of God. እነዚህ ሰዎች ግን በጥላቻ የተሞሉ ነበር። The way we want it, otherwise nothing. They twisted the word of God. እግዚአብሔርን ቃል ምን የሚያደርጉ ነበር? የሚያጣሙ ለራሳቸው መንገድ የሚጠቀሙ ሰዎች ነበሩ። ስለዚህ ጥላቻ፣ መከፋፈል፣ አመፅ፣ ትዕቢተኝነት፣ ራስን መውደድ በጣም የሞላባቸው ሰዎች ስለነበሩ የእግዚአብሔርን መንግስት ማየት አልቻሉም። በክርስቶስ ኢየሱስ የተላከላቸው የሰላም ሰዎች መሆን ሲገባቸው ጦርን የሚያከማቹ ሰዎች ነበሩ። የይቅርታ ሰዎች መሆን ሲገባቸው መግደል የሚፈልጉ ነበሩ። ስትመለከቱት ሊገሉት ምን ያደርጉ ነበር? ይማከሩ ነበር። እንዴት አድርገው እንደሚይዙት ምን ያደርጉ ነበር? ይሄ ኮልድ ብለድ ይባላል በዘመናዊው የህግ ትምህርት ውስጥ ስትመለከቱ በጊዜው በነበረው አንድ ነገር ተናዳችሁ ድንገት የምታደርጉት ኢምፐልሲቪሊ ምናልባት ያ ነገር አፌክት ስላደረጋችሁ ነው ሊባል ይችላል። ትንሽ ሌሰር የሆነ ክራይም ነው ሊባል ይችላል። ስለ መርደር ስታጠኑ አንዳንድ ጊዜ ሰዎችን ፕሮቮክ ስታደርጓቸው ድንገት ተናዳው አንድ ነገር ያደርጋል። ያ ፕሮቮክድ። እነዚህ ግን ኮልድ ብለድ አይነት ግን መርደር ምን አይነት ነው? የተጠና
ቀስ ብሎ በአካሄድ አንድን ሰው ለማጥመድ በተቻለ መጠን በእነርሱ መረብ ውስጥ እንዲገባ ለማድረግ የሚደረግ ትልቅ ሰብትር የሆነ ምንድነው ሂደት። እንዲህ አይነት ሰዎች ነበሩ። ምክራቸው ምን አይነት ምክር ነበር? የመግደል፣ የማጥፋት፣ የመጥራት። ኢየሱስን ብቻ አይደለም። በታሪክ ስትመለከቱ በውስጣቸው ብዙ እንዲህ አይነት ሰዎች ስለነበሩ ኢየሱስን አንዱም ያስለቀሰው ነገር የሚመጣው የዚህ አይነት ላይፍ የዚህ አይነት አካሄድ ውጤቱ ምን እንደሆነ ያውቅ ስለነበረ ውጤቱ ጥሩ አልነበረ። አዎ ኢየሱስ ክርስቶስ በዛን ጊዜ አልነበረም፣ ግን የሚመጣውን ያውቅ ነበር። በዛን ጊዜ ያ ነገር ሲመጣ በዛ በኢየሩሳሌም አይኖርም ነበር፣ ግን የሚመጣውን ስለሚያውቅ ያዝን ነበር። በታሪክ ስትመለከቱ በቸርች ሂስትሪ በወርልድ ሂስትሪ ስትመለከቱ የእነዚህ ሰዎች የሃይማኖት በተለይ የሃይማኖት ሰዎች እልከኝነታቸውና ጭካኔያቸው፣ ራሳቸውን አለማወቃቸው እግዚአብሔር የሰላምና የትህትና የንስሐ አምላክ መሆኑን እየሰበኩ ነገር ግን እነርሱ ትዕቢተኞች ከመሆናቸው የተነሳ ቶታል ከተማቸው፣ ህዝባቸው ሮማውያን በ70 ዓመተ ምህረት ዲስትሮይድ ሆነ። ይህንን ነበር ጌታ ኢየሱስ the principle of the kingdom of God is not ጦር ከሚያነሱ ጋር ምን ማለት አይደለም፣ ጦር ማንሳት አይደለም። እንደውም ምንድን ያለው ጌታ ኢየሱስ ክርስቶስ ቀኝ ጉንጭን እንደሚመታ በዓለም ስንመለከተው ይህ አይሰራም። በቤተ ክርስቲያንም ውስጥ ሰዎች ይህን አይጠቀሙበትም። ግን ታቲ ዘ ፕሪንሲፕል ኦፍ ዘ ኪንግደም ኦፍ ጋድ ወደ እንጠላ እጀ ጠባብን እንደሚጠይቅ መጎናጸፊያን መለን እንኳን ስጠው። ሊበደርህ ከሚፈልግ አትሸሸግ። በጣም የሚጨርሰን ነው ለሚመስል ምናልቅ ነው የሚመስለን። እንዲህማ እንዴት ይኖራል? Self-forgiving. That is the essence of love. Don't cling. Don't be attached on these worldly material things. ጦር እስከሚያስመዝዝ ድረስ ጥላቻ ውስጥ እስከሚያስገባ ድረስ እንደዚያ አትሆን ነበር። Just let it go. አንዳንድ እግዚአብሔርን የምናስከብር ነው የሚመስለን። እኔ እኮ የጌታ ልጅ ነኝ በዚህ ቤት እኔ የማመልከው እኮ ንጉሱም ነው ይላል። ንጉሱም ተመልከቱ፣ የአህያው ግንጭ ላይ ተቀምጦ የመጣው ተመልከቱት። ንጉሱም ሂድን ዋነ የፈረስና የጦር መሳሪያን ይዞ መምጣት አልፈለገም። ለጲላጦስም የመለሰበት ነው። እኔ ብፈልግ አባቴ ብዙ ሰራዊቶችን እኮ ከአንተ እጅ ያወጣኝ ነበር። እነዚህ ሰዎች ይህን አለማየታቸው፣ መምህራንን ብለው ይህን አለማየታቸው፣ የእግዚአብሔር ሰዎች ነን ብለው ይህን አለማየታቸው ነበር ኢየሱስን ያስለቀሰው። This kind of life, this kind of way brings destruction, not blessing. The blessing of God comes from humility. The blessing of God comes from choosing the peace way rather than the other direction. ሰዎች ለምን ያን እንደማንመርጥ ታውቃላችሁ? It's hard working. ለሰላም መስራት እኮ ብዙ ስራ ይጠይቃል። ለፍቅር መስራት ብዙ ስራ ይጠይቃል። Even in the world ለምን ጦር እንደሚያነሱ ታውቃላችሁ? It's easier than sitting on the table in the diplomatic way to discuss things. Easier. But ዋጋ ያስከፍላል። ግን ሰዎች ግዴ ናቸው። ዛሬም ጌታ ኢየሱስ ክርስቶስ የሚያለቅስ ይመስላል። ዛሬም ጌታ ኢየሱስ ክርስቶስ ዲስትረስ የሚሆን ይመስለኛል። ምክንያቱም ዛሬ በዓለማችን ብዙ ለቅሶ አለ፣ ብዙ ሐዘን አለ፣ ብዙ ጨለማ አለ፣
ብዙ ሰላም የለም፣ ሰላም ተሰውረዋል። ከሁሉ በላይ የሚያሳዝነው ደግሞ የእግዚአብሔር ሰዎች ነን የሚሉ ይህንን እንደማርገብ ያናፍሳል። የእግዚአብሔርን ቃል እያጣመሙ ለተለያዩ ጸብና ጦርነት ማመንጫ ምክንያት ያደርጉታል። ሰዎችን ወደ እርቅ ከመጥራት ይልቅ ሰዎችን እንደገና በል ልክ ነህ የሚል መልእክትን ለማስተላለፍ የተነሱ ይመስላል። ይሄ ነው እየሆነ እኮ ያለው ወገኖች። አያሳዝናችሁ? ሰዎችን ከጌታ ከኢየሱስ ክርስቶስ እኩል እያደረጉ ያሉበት ጊዜ ነው። የዚህ ዓለምን መሪዎች ከጌታ ከኢየሱስ ክርስቶስ እኩል አድርገው እያስቀመጡ ሰባኪዎች እንዲህ አይነት ነገርን እያወጁ ያሉበት ዘመን ነው። This kind of way has the result of destruction. Even we see the destruction, the fear, the lot of days, darkness, uncertainty. ጌታ ኢየሱስ ክርስቶስ ዛሬም የሚያለቅስ ይመስለኛል። ወገኖች ሆይ ዛሬ በዓለማችን ላይ ስንመለከት ሰዎች ለጦርነት በቀን 1-2 ቢሊዮን ዶላር ያወጣሉ። በቀን ኢማጂን። ይህ ዲስትረስ የሚያደርግ ነገር አይደለም ወገኖች። ስንት ሰዎች እየተራቡ፣ ስንት ሰዎች ሕክምና እያጡ፣ ስንት ሰዎች የተለያየ ቤዚክ የሆኑ ነገሮች እየጎደሏቸው 1 and 2 billion just to kill people. Why can't we be peaceful and try to make peace? የሰዎችን ቤት ከነ ምናምን ለማፍረስ እና ሰዎችን ወደ መንገድ ለማውጣት መንገድን ወጥተው ጥገኛ ወይም ደግሞ የተለያየ የሚከልላቸው ነገር እንዳይኖራቸው በረሃብና በተለያዩ ነገሮች እንዲሞቱ ኢየሱስ ይህንን ሲል ዛሬ የሚያለቅስ ይመስለኛል። ከሁሉ በላይ የሚያስለቅሰው እሱን እናውቃለን የምንል ነገር ግን ግድ የሌለን ሆነን እየተቀመጥን የምንዘምር የምንል የምንደሰት ኢየሱስ በመካከላችን ነው። ግን ሉካል እነዚህ ሰዎች መካከል ሆኖ ኢየሱስ ምን ያለቅስ ነበር? In the midst of all this celebration he was crying. እንደሚገርማችሁ ለማይኖርበት ጊዜ ነው ያለቀሰው። When this can happen he won't be there. ዛሬ እና እናንተ እኛ የሌለንበት ሩቅ ቦታ ነው ያለው ሁሉ ነገር እንድል ይሆናል። እንደ እግዚአብሔር ሰዎች አይናችን ከተከፈተልን all human beings are connected. We are all children of God. የእኛ ልጆች ሊሆኑ ይችላሉ፣ የእኛ እናትና አባቶች ሊሆኑ ይችላሉ። ለሰላምሽ የሚሆነው ብታውቂ ነው። ዛሬ ግን ከዓይንሽ ተሰውረዋል። ኢየሩሳሌም ማኒፑሌት በማድረግ ኢየሩሳሌም እንደ ኢየሱስ ያሉትን ለመግደል በመሞከር በመግደል ከዚህ ቀን በኋላ ከጥቂት ቀን በኋላ ነው ጌታ ኢየሱስ ክርስቶስ ተይዞ በተዘመረበት እልል በተባለበት ሆሳዕናና አድነን በተባለበት በዛው አፍ ምን ይሆን ተባለበት ስቀለው ኢቨን ሃይማኖታቸውን የማይጋሩት አይሁዳውያን ያልሆኑት እግዚአብሔርን እነዚህ ሰዎች እንደሚያውቁት አያውቁም የተባሉት አህዛብ የተባሉት ሮማውያን እንኳን እስኪደነቁ ድረስ ጲላጦስ ምንድን ነው ያለው? ምን ነው? ምን አጠፋ? ገርፌ ምን አደርገዋለሁ አለ። ፈተዋለሁ ኖ ስትመለከቱ የኢየሩሳሌም መሪዎች ምን ያደርጉላል? ህዝቡን አባበሉ። That was the Jerusalem Jesus cried for. That much their heart was the heart of stone. The Easter Vigil
በኢስተር ማታ ቪጅል የሚባል ጸሎት አለ። ከሚነበቡት ቃላቶች ወይም የእግዚአብሔር ቃላቶች አንዱ ሕዝቅኤል ምዕራፍ 37 ነው። እዛ ላይ ምንም ተቀላሽ እግዚአብሔር ከማዘኑ የተነሳ የሰዎች ደንዳናነት እርሱን ከማሳዘኑ የተነሳና ከዛ ደንዳናነታቸው የገቡበትን ትልቅ ጨለማ ያንን የባቢሎናውያን ኤግዛይል ካየ በኋላ ሕዝቤ ሆይ አለ ከውስጣችሁ ምን አወጣለሁ አለ የድንጋዩን ልብ አውጥቼ የስጋን ልብ እሰጣችኋለሁ። ኦ I wish we look into that። ዛሬ የምንመለከተው ሕዝቤ ሆይ ገንዘብ ሰጣለሁ የሚለው ሕዝቤ ሆይ ትልቅ አደርግሃለሁ የሚለው ሕዝቤ ሆይ አከብርሃለሁ የሚለው ኖ እግዚአብሔር የሚፈልገው ልባችን እንዲቀየር ነው። የተቀየረ ልብ ለሌላው ኮምፓሽን አለው። የተቀየረ ልብ ለሰላም ይሰራል። የተቀየረ ልብ ሰላምን ይሰብካል። የተቀየረ ልብ የእግዚአብሔርን ቃል አያጣምምም። ታላላቆች ነን ብለው የእግዚአብሔርን ቃል እንደሚያጣምሙ የተቀየረ ልብ ሐዘን ይሰማዋል። የእግዚአብሔር ሐዘኑ ይሆናል። የተቀየረ ልብ እኔ ታላቅ ነኝ አይልም። ታላቅም ቢሆን ታላቅነቱን በጦር አያሳይም። ምክንያቱም ጌታ ኢየሱስ ክርስቶስ ታላቅ ነበር። ታላቅነቱን በጦር አላሳየም፣ በሰራዊት አላሳየም። ታላቅነቱን ያሳየን ግን በመስቀል ነው። ትንሣኤውንም ስናከብር ታላቅነቱን ያሳየን በመኩራራትና በመፎከር አይደለም። ነገር ግን ወደ ፈሩትና ወደ ተንቀጠቀጡት መግቢያ ወዳጡት ወደ ደቀ መዛሙርቱ በመምጣት ወደ እነዛ ከሰው በዛ ጊዜ ሊቆጠሩ በማይችሉት ትናናሽ ወደ ሆኑት ኢቭን ወደ እነ ማርያም መግደላዊት ወደ ሴቶች በመምጣት ሰላም ለእናንተ ደፈርስቲ ወዳ ምርኮን አልነበረም የሰጣቸው። ሰላም ምርኮን አልነበረም የሰጣቸው። ገንዘብን አልነበረም ያመጣላቸው። ሃሌሉያ ሰላም ይሰጣቸዋል። የተቀየረ ሕይወት የተቀየረ ልብ follows this principle, the principle of the kingdom of God, to work for peace, to work for reconciliation, to cry because of compassion. No, this is not right. ምክንያቱም የምንከተለው የእግዚአብሔር መንግስት ፕሪንስፕል የተሰጠን በኢየሱስ ክርስቶስ ብቻ። እርሱ ምንድን ነው? ሰላም። የሰላም አምላክ ነው። እርሱ ምንድን ነው? ብርሃን ነው። ብርሃን የሚሰጠን ከዚህ ከተሰወረብን ነገር ወጥተን የእግዚአብሔርን መንገድ እንድናይ ነው። ዛሬ በዚህ በሆሳዕና ቀን እግዚአብሔር የሚፈልገው ከኛ ይሄንን ነው። ምናልባት እኛ ምንም ኃይል የለንም ልንል እንችላለን። እኛ ምን ልናደርግ እንችላለን? በዚህ ዓለም ላይ ባለው ብዙ ፕሮብሌም ልንል እንችላለን። ነገር ግን እኛ ልብ ተቀይሮ በትህትና መመላለስ የዓለምን ትዕቢት ሊኮንን ይችላል፣ ሊነካ ይችላል፣ ሊሰብር ይችላል፣ ብርሃን ሊሆን ይችላል። ስለዚህ ወገኖች ሆይ ጌታ ኢየሱስ ክርስቶስ በዚህ ክፍል ላይ ይህንን ያሳየናል። የርኅራኄ ሰዎች መሆንን ለሚገሉት፣ ለሚማከሩበት ከ5 እና ከ6 ቀን በኋላ በመስቀል ላይ ለሚያንጠለጥሉት ሰዎች ምን አድርገላቸው? አለቀሰላቸው። ርኅራኄ ለሌላቸው ሰዎች ምን አደረገላቸው? አለቀሰላቸው። What is our response? ብዙ ጊዜ ነገሮችን ከማየታችን እና ከነገሮች ጋር ከመኖራችን አታች ሆነን ይሆን? እግዚአብሔር ግን ዲሲንተሰንስ ሊያደርገን ይፈልጋል። That is not the way we are called to live. We are called to live for justice, for peace, for reconciliation, for forgiveness. Even our enemies. ወገኖች ላይ አሳዝናችሁ ዛሬ ታላላቅ የሆነ እግዚአብሔር ሰዎች ነው የሚሉ ሰዎች ጥላቻን ይሰብካሉ። የጥንት የሆነውን አውት ኦፍ ኮንቴክስት የሆነውን
ታሪክ ከእግዚአብሔር ቃል እየጠቀሱ ጥላቻን ይሰብካሉ። ያንን ታሪክ አውጥተው ከዚህ እዚህ ጋር በግድ እየተከሉ ጥላቻን ይሰብካሉ፣ ያናፍሳሉ። ከዚህም የተነሳ ጌታ ኢየሱስ ክርስቶስን ለማምጣት እናፋጥናለን ይላል። በጥላቻ ጌታ ኢየሱስ ክርስቶስ አይመጣም። የመጣውን ሰቅለውታል። ዛሬም እየሰቀሉት ነው፣ እየሰቀልነው ነው። አይናችን ስለተሰወረ ያንን ልንረዳ ላንችል እንችላለን፣ ግን እየሰቀልነው ነው። The more we hurt people, the more we hurt, we hate and we divide and we are violent. Yeah. Remember, we are crucified. That is crucifixion. ጌታ ኢየሱስ ክርስቶስ የኖረለት ጌታ ኢየሱስ ክርስቶስ የሞተለትን ነገር ወደ አመፃ ልንቀይረው እንሞክራለን። አመፃን ለማስወገድ ነው ጌታ ኢየሱስ ክርስቶስ የመጣው። ጥላቻን ለማስወገድ ነው ኢየሱስ ክርስቶስ የመጣው። ስጋ የለበሰው የእግዚአብሔር ቃል ስጋ ለበሰ የምንለው He gave himself. That very thing is twisted to be useful for our interest. እግዚአብሔር ከዚህ ያውጣል። ካለንበት ከዚህ ኢየሱስ እግዚአብሔር ያውጣል። አሁን አድን ብለው እነዚህ ሰዎች እንደዘመሩ በዛ ሰዓት አድነን ያስፈልጋል። አድነን ሆሳዕና the real Messiah comes in the name of the Lord. Now አሁን አድነን የሚለው ያስፈልጋል። እግዚአብሔር ያድነን። አሜን። እግዚአብሔር አምላካችን ሆይ ስለነበረን ጊዜ እናመሰግናለን። አሜን። ለክርስቶስ ኢየሱስ ስለገለጥክልን ስለዚህ መንገድ እናመሰግናለን። የፍቅር መንገድ፣ የህይወት መንገድ፣ የሰላም መንገድ ይህ በልባችን ውስጥ ዕለት ዕለት እንዲሰራ እርዳን። እንደነዚህ ሰዎች አንተ እንዳለቀስክላቸው ከዓይናቸው እንደተሰወረ ከዓይናቸው እስኪሰወር ድረስ እግዚአብሔር አምላካችን ሆይ ልባቸው እንደደነደነ እንዳንሆን እርዳን። የስጋ ልብ ስጠን። ድንጋዩን ልብ ከኛ አውጣ። ከኛ ከአብያተ ክርስቲያናት፣ ከመሪዎች፣ ከሀገር መሪዎች ሁሉ አውጣ። በተለይ ከዚህ ሀገር መሪዎች እንድታወጣ እንለምናለን። እግዚአብሔር አምላክ ሆይ የሃይማኖት መሪዎች ነን ብለው እግዚአብሔር ሆይ እንደ ነቢያት በንጉሱ ኮርት እንደተገኙ በአክዓብ ኮርት እንደተገኙ ነቢያት ሂድ ይሳካልሃል እያሉ እግዚአብሔር አምላካችን ሆይ ስህተትን ከሚናገሩ እግዚአብሔር አምላካችን ከእነዚህ አይነት ሰዎች እግዚአብሔር ሆይ አንተ እንደገና እንድትታደገን እንለምንሃለን። ለጥፋት ግድ የሌላቸው፣ ለጩኸት ግድ የሌላቸው፣ ለደም መፍሰስ ግድ የሌላቸው፣ ለሐዘን ግድ የሌላቸው፣ ለቤተሰብ መፍረስ ግድ የሌላቸው እግዚአብሔር አምላካችን ሆይ ከእነዚህ ሰዎች እንድትታደገን እንለምንሃለን። እንደገና እግዚአብሔር አምላካችን ሆይ የትህትና ፍቅርን፣ ረፍት፣ ሰላምን የሚሰብኩትን እግዚአብሔር ሆይ በተቀመጡበት ስፍራ እግዚአብሔር ሆይ ለርኅራኄ አንተ እንዳደረግከው ለሚራራ ለሚያዝን እግዚአብሔር አምላካችን ሆይ ከሚገባው ከሚችለው በላይ እንኳን እስከ መሄድ ድረስ ለሰላም እንጂ ለክፉ ነገር እግዚአብሔር አምላካችን ሆይ የሚሰሩ ሰዎችን አንተ እንድትሰጠን እንለምንሃለን። አሜን። እግዚአብሔር ሆይ ተመስገን። አሁንም ደግሞ ይህንን ጊዜ ይህንንም ሳምንት ስናስብ ያንተን ትህትና ያንተን ራስህን መስጠት ያንተን የሰላም መንገድ መሄድ እግዚአብሔር አምላካችን ሆይ ጌታ ሆይ እንድናስብ ከዛም ህይወታችን ከአንተ ጋር አይደንቲፋይድ ሆኖ ልባችን እንዲሳሳ እንዲቀየር ጌታ ሆይ እንድትረዳን እንለምንሃለን። አሜን። እንዲሁ በየዓመቱ የምናስበው ነገር ሳይሆን ነገር ግን እግዚአብሔር የሚቀይረንና እግዚአብሔር ሆይ ወደ አንተ የሚያስጠጋን እንዲሆን እንድትረዳን እንለምንሃለን። ክብር ለአንተ ይሁን። ስለነበረን ጊዜ ተመስገን። በጌታ በኢየሱስ ክርስቶስ አሜን። የጌታን ጸሎት እንጸልይና በቡራኬ እንጨርሳለን። አባታችን ሆይ በሰማያት የምትኖር ስምህ ይቀደስ፣ መንግሥትህ ትምጣ፣ ፈቃድህ በሰማይ እንደሆነች እንዲሁም በምድር ትሁን። የዕለት እንጀራችንን ዛሬ ስጠን፣ በደላችንን ይቅር በለን እኛም የበደሉንን ይቅር እንደምንል፣ ወደ ፈተናም አታግባን
ከክፉ ሁሉ አድን እንጂ መንግሥት ያንተ ናትና ኃይል፣ ክብር፣ ምስጋና ለዘላለሙ አሜን። ልባችሁ ወደ እግዚአብሔር አንሱና በረከቱን ተቀበሉ። እግዚአብሔር ይባርካችሁ ይጠብቃችሁ። እግዚአብሔር ፊቱን ያብራላችሁ ጸጋውንም ይስጣችሁ። እግዚአብሔር ፊቱን ይመልስላችሁ ሰላሙን ዕለት በዕለት በእናንተ ላይ ያብዛል። በአብ በወልድ በመንፈስ ቅዱስ ስም አንድ አምላክ አሜን። ጌታ ይባርካችሁ። እንቀመጣለን። ቅዳሴ ሻላይ ተናግረናል።